ሀይ ቤተሰብ አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። እንዴት ናችሁ? ደህና ናችሁ ወይ? ሁሉ አማን፣ ሁሉ ሰላም። ቪዲዮውን ስትጀምሩ የኔ ውድ ቤተሰቦች ላይክ፣ ሰብስክራይብ፣ ኮሜንት እንዲሁም እስከ መጨረሻው በማየት ኮሜንት አስቀምጡ ማለት ነው። ይሄ የማሳያችሁ ፍራፍሬ ወይም ተክል መሽመሽ ይባላል። መሽመሽ አሁን ገና ፍሬ እየያዘ ነው። የሚበላ ሲሆን ሲደርስ ማለት ነው። ይሄ ትንሽ ከፍ ይላል መጠኑ እና ደግሞ ይቀላል ማለት ነው። ልክ ብርቱካን ከለር የብርቱካን ከለር ይይዛል። ይታያችኋል። በጣም ብዙ ነው ያለው። በጣም ይይዟል ማለት ነው። አያችሁት ውስጡ እንዴት ብዙ እንዳለው። የሚገርም ተክል ነው። ምንም አይነት በቃ በተፈጥሮ ዝናብ ነው ማለት ነው እንደዚህ የሚሆነው። በአመት አንድ ጊዜ ያበላል። ስሩ ደግሞ ላሳያችሁ። በጣም ብዙ ነው። ከውስጡ ናችሁ ስታዩት። ዛፉ ይሄ ነው ስሩ ማለት ነው። አያችሁት? ቀንዘሉ ግን በጣም ትልቅ ነው። በጣም አያችሁት? ይሄ ሁሉ የሱ ነው። ይሄ ሁሉ ይታያችኋል። አረንጓዴው እንዳለ የሱ ነው። ይሄ ሁሉ ቀንዘሉ በጣም ሰፊ ነው። ትልቅ ነው። ቁመቱም ኃይለኛ ነው በነገራችን ላይ እና እስኪ ቆይ ከቻልኩኝ ከላይ ወጥቼ ቁመቱ ምን እንደሚያክል አሳያችኋለሁ ማለት ነው። እየሄድን ነው። በነገራችን ላይ የኛ አገር ነው የሚመስለው እዚህ ጋ ያለው ሳር ምናምን አያችሁት? ዋው ጨፌ አያችሁት? ዋላ በጣም ነው ያደገው። ይታጨዳል ግን መልሶ ያድጋል። አያችሁት? ዋላ ይህን ሳይ ቡና ማፍላት እንዴት እንደምመሰጥ አታውቁም። በዚህ እየጎዘጎዝ ምናምን ሳር በሳር ቡና እናፈላ የለ እኛ ኢትዮጵያውያኖች። በጣም ብዙ ነው፣ ቁመት አለው። ያ ሰላም ይለያል ነው የምለው የእውነት። አያችሁት? ግን አይታወቅም። እዚህ ጋር እባብ ምናምን አይጠፋም እና ውስጡ ለመግባት ፈራለሁኝ ማለት ነው። ግን ሳሩ ከምላችሁ በላይ ያምራል። የለኝ እንደውም አይታይም በደንብ በዚህ ዋው ይሄ ደግሞ ጽድ ነው። ጽድ አያችሁት? ረጅም ነው። ይሄ ራሱ አድጓል፣ ቁመት አውጥቷል። ያው ጽድ በተፈጥሮ ምንም ዝናብ ካገኘ ውሃ ካገኘ ሌላ ምንም አይነት እንክብካቤ አያሻውም ማለት ነው። እና እስኪ ቆይ ትንሽ ጠብቁኝ። የሆነ ሰፕራይዝ ላሳያችሁ። ሰፕራይዝ ይሄው ሰፕራይዙን ይዤ መጥቻለሁ ትላላችሁ። ሰፕራይዙ ያ ነው። እዛ ጋር የሚታዩ የለም። በእውነት በጣም ያምራል ሰማዩ ማለት ነው። ይሄ ይታያችኋል። ጉም መሳይ ነገር ግን ጉም አይደለም። እስኪ እዚህ ጋር ገጠር ነው ማለት ይቻላል እኮ
የኛ ሰፈር ገጠር ነው በእውነቱ። ግን ደስ የሚለው መሰረተ ልማት ጥቅ ነው። ሁሉ ነገር አለው። ገጠር ሆኖ ማለት ኢትዮጵያ ከተማ የሚባለው ራሱ እዚህ ሀገር እንዳለው ገጠር መሰረተ ልማቱ የተሟላ አይደለም በእውነቱ። አገልግሎት የለም። እዚህ እኮ ገጠር ተብሎ መሰረተ ልማቱ ከመብራት፣ ከውሃ፣ ከመንገድ በቃ ፉል የታደሉ አገራት ማለት ነው። እስኪ እኛም ሀገር እንድንሰለጥን እንዲቀየር እንጸልይ፣ በእውነቱ እንጸልይ። ቅድም እያሳየኋችሁ የነበረው ሳሪያ ነው። አያችኋት? ከላይ ስትታይ እንደዚህ ትንሽ ትመስላለች። ቦታው ግን ሲኬድ ሰፊ ነው በእውነቱ። ይሄው እንደገና መሽመሽ ስላችሁ የነበረው ቅድም ከታች እያሳየኋችሁ ነበር እና ከላይ ወጥቼ እስኪ ቀርጽላችኋለሁ ብያችሁ ነበር። በቃሌ መሰረት ይሄው ይዤ ከች ብዙ አይታይም ይመስለኛል ፍሬው በቅጠሉ ስለሚሸፍነው። አያችሁት? ይሄ ሁሉ የአንድ እግር መሽመሽ ነው። አንድ እግር ነው ማለት ነው። ግን ይሁት ምን ያህል እንዳካለለው እዚህ ድረስ ራሱ አለ። ይሄ ቤቱ ግድግዳ ድረስ አወና የሚገርም ተክል ነው። ግን ሲጣፍጥ ጣዕሙ ራሱ በዚያ ላይ ብዙ እንክብካቤ አይጠይቅም። ማገዶ አይጨርስም በእውነቱ እውነቴ። እና ይቺ ደግሞ ምንድነች? ዘይቶኒ ይሄ ዛፍ ማለት ነው። ይሄ የሚታየው ዛፍ ዘይቶኒ ነው። ግን የሚለይ ዘይቶኒ ዝም ብሎ ዘይቶኒ እንዳይመስላችሁ። እስካሁን ብዙ ዘይቶኒ አይቻለሁ ኢትዮጵያም እዚህም። የዚህ ዘይቶኒ ይለያል። ፍሬ ውስጡ ብዙ የለውም። በዛ ላይ ትላልቅ ነው። በዛ ላይ ጣፋጭ ነው። ብቻ ልነግራችሁ አልችልም። ልዩ ጣዕም አለው። እና ሰፈራችን በትንሹ ይሄንን ይመስላል። እያያችሁት ነው። እዛ ጋር መስኖ አለ። መስኖ ይሄ ራሱ ውሃ ነው። የውሃ ጉድጓድ አያችሁት? የውሃ ጉድጓድ በቅርቡ የተሰራ ነው። ብረቱ ማለት ነው። ብረቱ ይታያችኋል። እሱ የውሃ ጉድጓድ በቅርብ 1 ወር አካባቢ ወይም 2 ወር ተቆፍሮ የወጣ ነው። እና ሰፈራችን ይህንን ይመስላል። ከሚስ ምሽት ይባላል ማለት ነው። ከሚስ ምሽት አያችሁት? አሁን በዚህ ቤት ውስጥ በምታዩት ቤት ውስጥ አብዛኛው ኢትዮጵያዊ ነው ያለው ወገኖች፣ እውነቴን ነው። እንደው በቀላሉ እዚህ ቤት አንዲት ልጅ የጎንደር ልጅ ማለት ነው። እታች ደግሞ ነጩ እዛ ቤት አለች አንዲት ኢትዮጵያዊ ኬንያዊ አለች። እና አብዛኛው የኔ እህቶች አሉ በጎረቤቶች ማለት ነው። ከእንደዚህ አይነት ነገር እንደዋለየ በቃ ይበለን። የምር ስደት በቃ የሚባልበት ቀን መቼ ይሆን ጋይስ? ስደት የሚያቆመው መቼ ነው? እና ያ ቀን እስኪመጣ እኔ በእውነት ዱአ አረጋለሁ። ስደት መቼ ነው በቃ የሚባለው? እስከ መቼ ሰው ቤት ተንከልክለን እንሙት እንዴ ጋይስ? ምን ነው ሸዋ። ለማንኛውም ሰፈራችን ይሄንን ይመስላል። የኔ ውዶች፣ የኔ ምርጥ ቤተሰቦች ላይክ፣ ሰብስክራይብ እንዲሁም ኮሜንት እስከ መጨረሻው እያያችሁ ኮሜንት አስቀምጡልኝ ማለት ነው።
በደንብ እንዳሳየኋችሁ ተስፋ አለኝ። ጥሩም ቆይታ እንደሚኖራችሁ ተስፋ አለኝ። የኔ ወዶች፣ የኔ ምርጦች፣ ሰላማችሁ ይብዛ። ባላችሁበት አላህ ይጠብቃችሁ። ዘመናችሁን የስኬት እንዲሆን ሁሌም ምኞቴ ነው። ከክፉ ነገር አላህ ይጠብቃችሁ። እንግዲህ የዛሬውን ቪዲዮ ወይም ፕሮግራም እዚህ ላይ ጨርሳለሁ፣ ዘጋለሁ ማለት ነው። መልካም አመሻሽ። ቀኑ ጁምአ 12 ሰዓት ከሩብ ይላል ማለት ነው እና ሰላማችሁ ይብዛ። ላይክ፣ ኮሜንት፣ ሰብስክራይብ፣ ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ተከታተሉኝ፣ እዩልኝ ማለት ነው። ጀዛኩሙላሁ ኸይራን። ባይ ባይ ውዶቼ።